እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ዛሬ ኢትዮጵያ ከባድ ሀዘን ገጥሟታል። ኢትዮጵያ ካሏት እንቁና ጉምቱ ከሚባሉ አርቲስቶች አንዷን አጣለች። ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነፃነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። አርቲስት ነፃነት ወርቅነህን እንግዲህ አብዛኞቻችን በኢቢኤስ ቴሌቪዥን በቤተሰብ ጨዋታ እንዲሁም ደግሞ በተለያዩ ቴሌቪዥን ጣቢያዎች ላይ በሚሰራቸው ማስታወቂያዎች ከዛም ባለፈ ደግሞ በሚሰራቸው ፊልሞች እንዲሁም በሚሰራቸው ቲያትሮች ሁላችንም እናውቃለን። ሰዎችን በሚያስቁ ስራዎቹ በደንብ የምናውቀው በተለይም በቤተሰብ ጨዋታ ኢቢኤስ ቴሌቪዥን ላይ ለአመታት በቆየበት ጊዜ ከህዝቡ በጣም ተወዳጅነትን አተርፏል። በዚህም ደግሞ ህዝቡ በደንብ ይወደዋልና አርቲስት ነፃነት ወርቅነህ ዛሬ በተሰማው ዜና ከዚህ ዓለም ድካም በሞት እንዳረፈ ዜና ተሰምቷልና ይህ በጣም የሚያሳዝን ዜና ነው። የዛሬ ዓመት አካባቢ እንግዲህ አርቲስት ነፃነት ወርቅነህ ከባድ ህመም ታሞ እንደነበረ ሁላችንም የምናውቀው ነው። እንዲሁም በዛ ሰዓት አርቲስት ነፃነት ወርቅነህ ሞቷል የሚል ዜና በደንብ ተሰርቶ ነበረ። ከዛ በኋላ እሱ እንደዚህ ብሎ ነበረ ማለት ነው። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ይህ የምትመለከቱት ቪዲዮ እንግዲህ ከአንድ ዓመት በፊት አርቲስት ነፃነት ወርቅነህ ታሞ ለሕክምና ህንድ ሀገር ሄዶ ባለበት ሰዓት በተለያዩ ማህበራዊ ሚዲያዎች እና ቲክቶክ እንዲሁም ዩቲዩብ ላይ አብዛኛው ሰዎች ሞቷል ብለው ቪዲዮ ሰርተው ነበረ። ለዚህም እሱ ምላሽ የሰጠበት ቪዲዮ ነበረ ማለት ነው። ከዛ በኋላ ተሽሎታል። ከተሻለውም በኋላ ወደ ኢቢኤስ ቴሌቪዥን በመመለስ ነፃነት ወርቅነህ እንግዲህ ወደ ስራው ገበታ በመመለስ እየቀጠለም ነበረ። ነገር ግን ሁላችንም ማስተዋል ከቻልን በሰዓቱ በነበረው ሰዓት ሰውነቱ ከመጠን በላይ እየጨመረ እና እንዲሁም ደግሞ ፊቱ ላይ ድካም ስሜት ይታይ ነበረ። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ አሁን ጽሁፉን ማግኘት አልቻልኩም ለእናንተ ለማሳየት እንጂ ከጊዜያት በፊት አንድ ጽሁፍ ፌስቡክ ላይ አንብቤ ነበረ። ወዳጅ የሆናችሁ ለነፃነት ወርቅነህ ቅርብ የሆናችሁ ሰዎች እባካችሁ፣ ስራውን ሊወደው ይችላል፣ አርቱን በጣም ሊወደው ይችላል፣ ለአርቱ ዋጋ እየከፈለ ሊሆን ይችላል። ነገር ግን እረፍት ያስፈልጓል። ፊቱ ላይ የሚታየው ድካም ነው። ነፃነት ወርቅነህ
እያየን ልናጣው ነውና ይህንን የመሰለ ታላቅ አርቲስት ማጣት የለብንም፣ ማስተዋል ሊጎለን አይገባም በሚል አንድ ጽሑፍ ፌስቡክ ላይ አንብቤ ነበረ ከወራት በፊትና ዛሬ ይህንን ዜና ስሰማ እግዚአብሔርን በጣም ነው ልቤ የተሰበረውና ለማረጋገጥ ትላልቅ ማህበራዊ ሚዲያ ላይ ያሉ ኢንፍሉዌንሰሮች ሰርቶም አላመንኩም ነበረ። ከዛ በኋላ ግን ኢቢኤስ ቴሌቪዥን እና ኢቲቪ እንዲሁም ፋና ፖስት ሲያደርግ ነው ይህንን ቪዲዮ ወደ መስራት የመጣሁትና እንግዲህ አንዴ እግዚአብሔር የወደደውን አድርጓል። ለነጻነት ወርቅነህ አድናቂዎች፣ ለነጻነት ወርቅነህ ቤተሰብ ዘመድ ለሆናችሁ፣ ለምትወዱት ለምታደንቁት ለእናንተ መጽናናትን እንመኛለን። ለሁላችንም እግዚአብሔር ከራሱ የሆነ መጽናናት ይስጠን። ነገር ግን እዚች ምድር ላይ ስንኖር አንዴ ብቻ ነው የምንኖረው። ሁላችንም አንዴ ብቻ ነው ኖረን የምናልፈው። ስለዚህ መቼ እንደምንወሰድ አናቅም። የተጣላን ሰዎች በእርቅ ከሰዎች ጋር ችግር ያለብን ችግራችን ፈተን በመመካከር በመነጋገር እንቀጥል እንለፍ እላለሁኝ። እግዚአብሔር ለሁላችንም እድሜና ጤና ይስጥልኝ። በጣም የሚያሳዝን ነው። እንግዲህ ኢትዮጵያ ከባድ ሀዘን ውስጥ ናት። ስለዚህ መጽናናትን እንመኛለን። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ስላችሁ በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነጻነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት ለመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘት ይመስለኛል። አንዳንድ ትውውቆች በጣም ያስጠላሉ። በጣም ነው የምንወደ ነጻነት ነፍስ በገነት ትኑር።